ብርቅዬው ተወዳጁ ፉፉ ከብርቅዬዋና ከተወዳጇ ሶፊ ጋር ዛሬ ማታ ለየት ባለ ቪዲዮ እንደሚመጡ እንዲሁም ደግሞ በፉፉ ቤት ይጠብቁ በአዲስ ሰርፕራይዝ በሚል መልእክት ከወዲሁ አስተላልፈውልናል። እኛም ብዙ ጊዜ ስንመኘውና ስንፈልገው የነበረ ነገር ስለነበረ መልእክቱን በማየት በጣም ደስ ብሎናል። ደስታችን ከመብዛቱ የተነሳ ማታ ቪዲዮ እስከሚለቀቅ ብዙዎቻችን በጉጉት እየጠበቅን እንደሆነ ባለሙሉ ተስፋ ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ይቀወጥ እውነት ቀውጠው ነበረ ማለት ነው። ሾርት ቪዲዮ ላይ በነገራችን ላይ ሾርት ቪዲዮዎችን አጥፍቻለሁ። ለምን እንዳጠፋው ታውቃላችሁ? ዩቲዩብ ሞኔታይዝ ላደርግ ነውና ሞኔታይዝ ሲደረግ ደግሞ ሾርት ቪዲዮዎች የሰዎች ስለሆኑ እንትን ማለት አይቻልም። ያኔ ዩቲዩብ ሞኔታይዝ ስታደርጉ ስለሚገመገም ሾርት ቪዲዮዎች የሰዎች ስለሆነ ማጥፋት አለብኝና ሞኔታይዝ ላደርግ ትንሽ ሰዓት ነው የቀረኝና ለዛ ብዬ ነው ሾርት ቪዲዮዎችን ሁላችሁንም አጥፍቻለሁ እና አሁን ላይ ማለት ነው ሞኔታይዝ እንዳደርግ ትንሽ ሰዓት ይቀረኛል። ቪዲዮ እስከ መጨረሻ ይዩልኝ ማለት ነው። ሲቀጥል ደግሞ ከዛም ሞኔታይዝ ካረኩኝ በኋላ በቃ ቀውጣለሁ በሁላቸውም በቃ በሁሉም ሰው ሰራለሁ ታጋይስ በሁሉም ሰው መስራት ጀምራለሁ ማለት ነው። ሞኔታይዝ አንድ እስከማረግ ድረስ ብቻ ነው አሁን እየደረስኩኝ ነው። ትንሽ ነው የቀረኝ ኢንሻአላህ እሱም አንድ ቀን ይሞላና ሐሳቤ ተሳክቶ እንደፈለኩ መሰራበት ሰዓት ይመጣል እላችኋለሁ ጋይስ። እና ሾርት ቪዲዮ ላይ እንትን ያለ ማልፖስተው ማንኛችሁንም ሰዎች ማልፖስተው ሾርት ቪዲዮ ላይ ምክንያቱ እሱ ነው ስላችሁ ነው። ሲቀጥል ደግሞ እንግዲህ አብዛኛውን ጊዜ ወይም ብዙ ጊዜ ሶፊና ፉፉ አብረው ይስሩ ምናምን እያልን የብዙዎቻችን ድምጽ ነበረ። ድምጻችን ተሰምቶ ዛሬ ሊሰሩ ነው። ግን እውነታው ያው ሶፊ የቶፊቅ ናት። አዎ ግን ለስራ ይስሩ ከፉፉዬ ጋር ማለት ነው። ምክንያቱም በነገራችን ላይ አንዱን ከፍ ሶስታቸውንም ስለምወዳቸው አንዱን ከፍ አንዱን ዝቅ አላደርግም ምንም ቢሆን ግን ደግሞ ከሶስታቸውም ጎን ነኝ። ሶስታቸውንም አበረታታለሁኝ፣ ሐሳብ ሰጣለሁ። ስለ ሶስታቸውንም ከፍ ዝቅ ሳላደርግ ሐሳብ የሰማኝን ሐሳብ ምናምን ሰጣለሁ በዘሩት ቪዲዮ ላይ ማለት ነው። በተለይ ሞኔታይዝ ካረኩኝ በኋላ ቻናሌን በደንብ እሰራለሁኝ። በሁሉም ሰው ነው የምሰራው ኢንሻአላህ ከተሳካልኝ እንግዲህ ኢንሻአላህ ካላጋ ብቻ ኢንሻአላህ። እናማ ጋይስ በጣም ነው ደስ ያለኝ። ፉፉዬ በርታልን፣ ጠንክር፣ ስራ ተለወጣ። መስራት ነው የሚያዋጣው፣ ማልቀስ አያዋጣም። ምን እንደምዋዬ መስራት ነው የሚያዋጣውና እና ደግሞ እነ ቶፊቅም እጅግ ከልብ እናመሰግናለን ማለት ነው። ማለት በቃ እንዴት ልንገራችሁ አብሮ መስራት ለራሱ ማለት ሐሳብ ማንጠት ለራሱ አይዳ ማንጠት ምናምን በርታ አብረን ሰራ ምናምን ማለት ለራሱ ትልቅ ኮንፊደንስ ነው ማለት ነው። እና በርታልን፣ ጠንክርልን፣ ስራ ተለወጥ፣ ከፍ በል ማለት ነው። የሆነ ዛፍ ማለት ነው ተክላችሁት እያደገ ሲሄድ ከፍ እያለ ሲሄድ አይታችሁ ታውቃላችሁ። የሆነ ዛፍ ባህር ዛፍ ማለት ነው። ሌላ ባትተክሉ ባህር ዛፍ አይታችሁ ታውቃላችሁ ተክላችሁ እና እያደገ ሲሄድ በጣም ነው ደስ የሚለው። የሆነ ሲያድግ የሆነ ለአገልግሎት ይደርሳል ማለት ነው። እና ፉፉዬም እድግ በልልን ማለት ጠንክር ማለት ነው። በእንትን ሳይሆን ጠንክረ ስራ፣ ትልቅ አላማ ላይ ትልቅ እንትን ላይ ድረስ፣ ትልቅ ለውጥ ማማ ላይ ድረስልን፣ ተለወጥልን። በቃላ ማይልፍ ነገር የለም ያለፋል እንጂ ያልፋል እና ብሏል ማብሬ ማለት ነው። እስከሚያልፍ ያለፋል ብሏል ማብሬና በርታልን ወንድም አለም፣ ጠንክሩልን፣ ስሩ። መስራታችሁን ነው የምንፈልገው። እኔ እንዲሰሩ የምፈልጋቸው ልጆች ማለት ነው ቶሎ ቢሰሩ ደስ ይለኛል። እኔ ያለቅም የሆነት ብዙ ልጆች አሉ እዚህ ዩቲዩብ ላይ በቃ ቶሎ ቪዲዮ ለቀው ቢሰሩ ቶሎ በቃ የሆነ የእርገት ማማ ላይ ባያቸው ብዬ መመኛቸው በጣም ብዙ ልጆች አሉና አንዳንዶቹ ሰነፍ ናቸው። ቶሎ ቪዲዮ አይለቁም ምናምን። እንደዛ ሲሆን ያናድዱኛል። ለምንድነው የማይሰሩት ምናምን ቆይ ምናምን እንደሌሎቹ ምናምን እላለሁ ማለት ነውና የእውነት በቃ እኔ አላቅም። ተለውጣችሁ ማየት መፈልጋችሁ ሰዎች ተለውጣችሁ ያሳየኝ
ተለውጣችሁ በመጥፎ ነገር ሳይሆን በጥሩ ነገር ተለውጣችሁ ጥሩ ደረጃ ላይ ደርሳችሁ ጥሩ ነገር ላይ ደርሳችሁ አሰባችሁበት ላይ ደርሳችሁ ካሰባችሁት በላይ ተሳክቶላችሁ ለማየት ያብቀኝን ይራሱ እናንተም ለዛ ቁም ነገር ለዛ ደረጃ ያብቃችሁ ማለት ነው። ስማችሁን ያው ገሌ ብዬዘው አልጠቅስም። ልቤ ያውቃችኋል። ልቤ የሚወዳችሁ ሰዎች ያውቃችኋልና እንደዛ ነው እላችኋለሁኝ። እኔም ቁም ነገር ላይ ልድረስ። ይኸው ዩቲዩብ ከጀመርኩ ጋይስ ይኸው ስንት ጊዜ እየለፈልፋለሁ ቁም ነገር ላይ ለመድረስ በቃ አቃተኝ። ግን ደግሞ ያኔ ያክል እንደዚህ አሁን ላይ ነው እንጂ በደንብ የሆነ ጊዜ ትቼው ነበርና ብቻ ግን እደርሳለሁኝ። ተስፋ ለመቁረጥ ነው ዋናው ነገር ማለት ነው። ተስፋ ካልቆረጡ የሰው ልጅ አሰበበት ይደርሳል። የሰው ልጅ ተስፋ ካልቆረጠ ዋናው ለሰው ልጅ ትልቅ ሞራሉ ተስፋ ነው። ተስፋ ካልቆረጠ መድረስ አለበት በሁኔታ ላይ ይደርሳል ካላህ ጋር ኢንሻአላህ። የእውነታው ኢንሻአላህ ብሎ ነገሮችን እደርሳለሁ፣ አሳካዋለሁ፣ እሆነዋለሁ ብሎ ነገሮችን የሚጥር ከሆነ እንትን ይላል ማለት ነው። ዋናው ነገር ተስፋ ስለሆነ ለሁላችንም ትልቅ ተስፋ አላህ ያድለን። ተስፈኛ ሰዎች ነው። ተስፋ ቢስ ተስፋችን የጠፋብን ተስፋ የሌለን ሰዎች ዝም ብለን የምንኖር ሰዎች ሳይሆን ተስፋ ያለን በተስፋ የምንኖር በቅድ ማለት በቅድ ይስራችሁ። እኔ በቅድ መኖር አልፈልግም ማለት ነገ እንደዚህ ያደርጋለሁ ማለት አልፈልግም። ምክንያቱም ባላህ ስለሆነ ነገሮች የሚሆኑት እኔ ያሰብኩት ሳይሆን አላህ ያሰበው ነውና እንደዚህ ይሆናል፣ እንደዚህ ነገ ላይ እንደዚህ አደርገዋለሁ፣ ይሄ እንደዚህ ብየቅር ማድረግ አልፈልግም። ምክንያቱም ነገ ላይ ምን እንደተሰበልኝ ሰላም አላቅ ማለት ነው። እና ግን ተስፈኛ መሆን ትልቅ ጥሩ ነገር ነውና ሁላችንም ተስፈኛ እንሆንላችኋለሁ ጋይስ። አንዱን ካንዱ እንዳደባለኩባችሁ ይገባኛል። ግን እስከ ቪዲዮ መጨረሻ የተከታተላችሁኝ ሰዎች ካላችሁ እጅግ ከልብ አመሰግናለሁ። ቪዲዮ ደግሞ ላይክ አድርጉልኝ። ቻናሌ ሞርቋል የሆነ በቃ ውድቅ ነው ያለው ማለት ነው። ግን ይነሳል አንድ ቀን ወርቁ አይቀርም ማለት ነው። ይወድቀውላ ወርቁ እንደቀረ አላየውም ማለት ነው። ሲነሱ ነው ያየሁትማ። እኔም እነሳለሁኝና በያላችሁበት ሰላማችሁ ይብዛ። ባይ እና ፉፉዬ ቤት ማታ ሁላችንም እንጠብቅ ቪዲዮውን። ባይ ጋይስ።